ወረደ። ሁሌም ድምጻችን ከነብዩ ሐዲስ በታችን መመሪያቸው ሲመጣ መቀበል። አንድ ነገር አልሰሩትም ከተባለ ፊትህን ዙረውጣ። ለምን ትከራከራል? ከሳቸው በፊት ቀደም የኢማሙ ማሊክ መንገድ አልነበር። የነብዩ ሐዲስ እየተቀራ ድምጽ ማንሳት አይቻል። አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ። ከሌላ ሀገር ነው የመጣው። አባቱ ቤቱን ሸጠና 20,000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው። ሄድና ኢማሙ ማሊክ ጋር ሄደ ሐዲስ ቀርተናል። ዲ ነበር ድሮቹ የሚያረግ። ሌላው ታቢዒን ምን ይላል? አባቴ ቤቱን 70,000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል 70,000 ሐዲስ እንጂ እንዳላይ ይይዛልኛል። በ70,000 ብር 70,000 ሐዲስ ፈልጋል። ውጣ ከቤት ያለ መጥቼ ተምሬ ተመለስኩ ይላል። ዲ ነበር ልጆቻቸው የሚልኩት። 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው። ተቆጡ። እሳቸው በሳቸው አስተምህሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል።